ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በጌታ የተወደዳችሁ ክብር ለወደደን ከኃጢአታችንም በደሙ ላጠበን መንግሥትም ለአባቱና ለአምላኩ ካህናት እንድንሆን ላደረገን ጉልበት ሁሉ ለሚንበረከክለት እልፍ አላፍ መላእክት በፊቱ ቅዱስ እያሉ ለሚሰግዱለት አልፋና ኦሜጋ ለሆነው ፊተኛና ኋለኛ ለሆነው ላለና ለሚኖር በዘላለም ፍቅር ለወደደን ላዳነን ላስመለጠን ለጌታችን ለመድኃኒታችን ሞትን ድል አድርጎ ለተነሳው ለኢየሱስ ክብር ይሁንለት። ሃሌሉያ ሃሌሉያ ሃሌሉያ። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ። ፊልጵስዩስ 2:6-8። ወዳጆቼ፣ አዎ አልተነሳም። ክርስቶስ ሞትን ድል አድርጎ የተነሳው እኛን ከሞት ፍርሃትና ከሲኦል ባርነት ነፃ ለማውጣት ነው። ስለዚህ በትንሣኤው ኃይል ሞት የተሸነፈ ጠላት በመሆኑ በሞት ፍርሃት ተጠምደን ልንኖር አልተነሳም። በጨለማ ልንኖር አልተነሳም። ሰላም ለእናንተ ይሁን ብሎ ትንሣኤውን ስለገለጠልን በጭንቀትና በግራ መጋባት ውስጥ ልንኖር አልተነሳም። አዎ በጭንቀትና በግራ መጋባት ውስጥ ልንኖር አልተነሳም። ክርስቶስ ከሙታን ተለይቶ እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ በድሮ የጨለማ መንገድ ልንመላለስ አልተነሳም። የክርስቶስ ትንሣኤ ዓላማችንን ከምድር ወደ ሰማይ ቀይሮታል። ስለዚህ ለራሳችን ብቻ የምንኖር የግል ጥቅማችንን ብቻ የምናሳድድ ልንሆን አልተነሳም። በሕይወትም ያሉት ስለ እርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ ይላል በሁለተኛ ቆሮንቶስ ምዕራፍ 5:15። ከእግዚአብሔር ፍቃድ ውጭ ልንኖር አልተነሳም። አዎ ደግሜ እላለሁ፣ ከእግዚአብሔር ፍቃድ ውጭ ልንኖር አልተነሳም። በዚች ምድር ላይ ብቻ ተስፋ የምናደርግ ምስኪኖች ልንሆን አልተነሳም። ትንሣኤ የዘላለም ሕይወት ዋስትናችን ነው። ስለዚህ ተስፋ እንደሌላቸው ሰዎች በሐዘን ተመተን ልንኖር አልተነሳም። ክርስቶስ መቃብሩን ባዶ አድርጎ እንደወጣ እኛም በችግር መቃብር ውስጥ ተቀብረን ልንቀር አልተነሳም። አዎ አልተነሳም። በድካም ልንኖር አልተነሳም። በጨለማ ልንኖር አልተነሳም። በርኩሰት ውስጥ ልንኖር አልተነሳም። ኢየሱስ ክርስቶስ የተነሳው እኛ የትንሣኤው ምስክሮች እንድንሆን በድል አድራጊነት እንድንመላለስ የሰማያዊው መንግሥት ወራሾች መሆናችንን አውቀን በቅድስና በፍቅር እንድንኖር ነው። እርሱ የተነሳው እኛም ከእርሱ ጋር ተነስተን በሰማያዊ ስፍራ እንድንቀመጥ ነው። ስለዚህ ወዳጆቼ በኃጢአት ጭጋግ ውስጥ ለምትመላለሱ፣ በጭንቀትና በተስፋ መቁረጥ ለተያዛችሁ፣ በክፉ ልማድ ለታሰራችሁና የሕይወት ትርጉም ለጠፋባችሁ ሁሉ ብርሃን መጥቷል። ያ በደሙ የዋጃችሁ በመስቀል ላይ የሞተላችሁና ድል አድርጎ የተነሳው የናዝሬቱ ኢየሱስ ዛሬም እንዲህ ብሎ ይጠራችኋል። ወደኔ እናንተ ደካሞች ሸክም የከበደባችሁ ሁሉ ወደኔ እኔም አሳርፋችኋለሁ። ንስሐ ማለት መመለስ ነው። ከጨለማው ፊትህን አዙርና ወደ ተነሳው ብርሃን ተመልከት። እርሱ ኃጢአትህን ሊቆጥር ሳይሆን ሊደመስስ፣ እርሱ ኃጢአትሽን ሊቆጥር ሳይሆን ሊደመስስ፣ ሊወቅስ ሳይሆን ሊያቅፍ ይፈልጋል። በጨለማ ውስጥ የሚኖር ሰው የት እንደሚሄድ አያውቅም።
ኢየሱስ ግን እንዲህ ይላል፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ይላል። ዮሐንስ ወንጌል ምዕራፍ 8 ከቁጥር 12። ከጥላቻ ጨለማ ውጣ፣ ወደ ፍቅሩ ብርሃንና ከዝሙትና ከርኩሰት ጨለማ ውጣ፣ ወደ ቅድስናው ብርሃንና ከሱስና ከባርነት ጨለማ ውጣ፣ ወደ ትንሣኤው ነጻነትና ኢየሱስ የተነሳው እኛን ከውድቀታችን ሊያነሳን ነው። በመቃብር ውስጥ አትቅሪ፣ በኃጢአት ግድግዳ ውስጥ አትታጠሪ። ድንጋዩ ተንከባሏል፣ መቃብሩ ባዶ ነው። አንተም ከሞት ወደ ሕይወት የምትሸጋገርበት ሰዓት አሁን ነው። አሜን፣ 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 አሜን። አንቺም ከሞት ወደ ሕይወት የምትሸጋገርበት ሰዓት አሁን ነው። ና ወደ ኢየሱስ፣ ና ወደ አምላክ፣ ና ወደ ፈጠረ፣ ና ወደ ሠራ። ዘመንህን ለሱ ስጥ፣ ሕይወትህን ለሱ ስጥ፣ ዕድሜህን ለሱ ስጥ። አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል። ኤፌሶን 5:14። ቅዱስ ቅዱስ የዘላለም አምላክ እግዚአብሔር ሆይ ስምህ ከፀሐይ መውጫ እስከ መግቢያው የተመሰገነ ይሁን። ስለ ሰው ልጅ ኃጢአት ስለፈሰሰው ስለ ደምህ፣ ስለ ቁስልህ፣ ስለ ተቸነከሩት እጆችና እግሮች፣ ስለ ተወጋው ጎኔ እናመሰግናለን። በእርሱ ቁስል እኛ ተፈወስን ተብሎ እንደተጻፈ ስለፈወስከን እናመሰግናለን። ጌታ ሆይ በመስቀል ላይ ተፈጸመ ብለህ ስትጮህ የኃጢአት ዕዳ ተሰረዘ። ያ የዕዳ ደብዳቤ ተቀደደ። በመስቀል ላይ የፈሰሰው እያንዳንዱ የደም ጠብታ ዛሬም ይናገራል። ያ ደም ከክፉ ሕሊና ያነጻኛል። ያ ደም ከጠላት ቀስት ይጠብቀኛል። በመስቀልህ ጥላ ስር እጠለላለሁ። ዓለም ስትገፋኝ፣ ተስፋ ስቆርጥ፣ በኃጢአት ስወድቅ ወደ መስቀልህ እመለከታለሁ። በመስቀሌ ላይ የዘረጋሃቸው እጆቼ ዛሬም እኔን ለማቀፍ የተዘረጉ እንደሆኑ አምናለሁ። ሞትን ድል አድርገ የተነሳ የሕይወት ጌታ ሆይ መቃብር ሊያስቀር አልቻለም። አንተ ስለተነሳ እኔም ከውድቀቴ እነሳለሁ። አንተ ስለተነሳ ሞት በእኔ ላይ ሥልጣን የለውም። በግርማ ወደ ሰማይ ስታርግ መላእክት በዝማሬ ተቀበሉ። ዛሬ በአብ ቀኝ ተቀምጠ ስለ እኔ የምትማልድልኝ፣ በሰማያዊ ስፍራ ስፍራን የምታዘጋጅልኝ ታማኝ ሊቀ ካህን አንተ ነህ። አንተ ባለበት እኔ ደግሞ እንድኖር ያደረግከኝ ፍቅር ድንቅ ነው። ስምህ ለዘላለም ይባረክ። ጌታ ሆይ እነሆ በቶሎ እመጣለሁ ብለሃል። ስትመጣ በግራ ሳይሆን በቀኝ እንድቆም እርዳኝ። መብራቴ ሳይጠፋ ልብሴ ሳይቆሽሽ እንድጠብቅ እርዳኝ። የዘላለም አምላክ የዚህ ዓለም ጣጣና ምኞት ልቤን እንዳያከብደው ሁል ጊዜ ዓይኖች ወደ ሰማይ እንዲመለከቱ ጌታ ኢየሱስ ሆይ ና ብዬ የምጮህ ታማኝ ባሪያ እንድታረገኝ ጸልያለሁ። ጌታ ኢየሱስ ሆይ በዚች ሰዓት በቤቴ በሕይወቴ በሥራዬና በመንገዴ ሁሉ ጣልቃ ግባ። ክፉን ሁሉ ከኔ አርቅ። በክቡር ደሜ ሸፍነኝ። መንፈስ ቅዱስ እውነትን ሁሉ አስተምረኝ። ለምጸልየው ጸሎት ሁሉ መልስህን ስጠኝ። የታመሙትን ፈውስ፣ ያዘኑትን አጽናና፣ የጠፉትን መልስ። አንተ የሁሉ ጌታ ነህና ክብርና ምስጋና፣ ኃይልና ስግደት ለአንተ ብቻ ይሁን። አሜን። ይህንን የዩቱብ ቻናል ሰብስክራይብ፣ ሼር በማድረግ አገልግሉ። ዘመናችሁ የክብር ይሁን፣ ሕይወታችሁ የሞገስ ይሁን። ከዘር የሚላክ መንፈስና መርገም ይሰበር በኢየሱስ ክርስቶስ ስም አሜን።